የስልጤ ወሃቢ ትምህርት ጠሉ። ትምህርት አይደግፍም። ዛሂር ተደረገብኝ፣ አስማት ተደረገብኝ ነው የሚለው። ይሄ ትምህርት ጠሉ ሌባ የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ አህያውን ፈርቶ ዳውላውን የሚባል ተረት አለ። ዘመርኩን ነቀለ በዚህ ሰዓት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ጋሬጣና ስጋት የሆነው ፕሮቴስታንት እንደሆነ እያወቀ በተለያየ ጊዜ እየተነሳ እስላሞች ዋሃብያ ስልጤ ነው የሚለው። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ ፈተና ፕሮቴስታንትና ተሐድሶ ነው። በዚህ ሰዓት የኢትዮጵያ ኦርቶዶክስ ህዝቡ ሃይማኖቱን ትቶ የሚፈልሰው ወደ ፕሮቴስታንትና ወደ ተሐድሶ ነው። ወደ እስልምና የሚመጣ የለም አንዳንድ ካልሆነ በስተቀር ማለት ነው። ስለዚህ ትልቁ ፈተናችሁና አደጋችሁ የራሳችሁ ክርስቲያን ወንድሞቻችን ናቸው የምትሏቸው እንጂ እኛ አይደለንም። ነገር ግን የቀጣሁን ምታቢሉት ወይም አህያውን ፈርቶ ዳውላውን እንዲሉ ስልጤ እንዲህ አለ ስልጤ እንዲህ ብሎ እያለ ነው። በጣም ያሳቀኝ ደግሞ ስለ ፋይናንስ የተናገረው ነገር ነው። በነገራችን ላይ ኢትዮጵያ ላይ በዚህ ሰዓት ትልቁን የኢኮኖሚ መረብ ተቆጣጣሪ ያዙት ፕሮቴስታንቶች ናቸው። ኢቭን በመንግስት ደረጃ በመጅልስ በኩል ከአረብ ሀገራት ጋር የፋይናንስ ትስስር እንዲፈጠር አድርጓል። ያንን የፋይናንስ ትስስር ከአረብ ሀገራት ጋር በእስልምና በመጅልስ በኩል ከማድረጋቸው በፊት ራሳቸው መረባቸውን ዘርግተው ምን መስራት እንዳለባቸው ተዘጋጅተው ነው። ሙስሊሙ መጅልሱ የማያውቀው ድንገት መንግስት መጥቶ በእስልምና በኩል በመጅልሱ በኩል ከአረብ ሀገራት ጋር የኢኮኖሚ መረብን ዘርጋ ነው ያሉት። ይህን ያደረጉት ለምንድን ነው? በሙስሊሙ ስም አረብ ሀገራት ላይ ከባድ ኢኮኖሚ ለመስራት ነው። ሙስሊሙ ይህን አያውቅም። ለዚህም የተዘጋጀ ሙስሊም የለም። ፕሮቴስታንቶች ማይኖሪቲ ናቸው በዚህ ሰዓት ኢትዮጵያ ውስጥ። ነገር ግን ስልጣን ላይ ያሉ ስልጣን ላይ ለመቆየት የሚያደርጉት ነገር ምንድን ነው? ጠንካራ ፋይናንስ ኢትዮጵያ ውስጥ መመስረት ነው። ጠንካራ ፋይናንስ ካላቸው ድሃውን፣ ቀማኛውን፣ ወያለውን በገንዘብ እየገዙ ወደፊት ያመጣሉ። አሁንም የቻሉትን እየገዙ ነው። በአውሮፓና በአሜሪካ ቤተክርስቲያን ድጋፍ ማለት ነው። ይህንን ሀገር ያወቀው ፀሐይ የሞቀው ሆኖ ሳለ እስላሞች ነው እያለ እየወጣ እንትን የሚናገረው። የኦርቶዶክስ ማህበረሰብ ጴንጤ እንዲህ አደረግህ ብትለው አይሰማም። ጆሮውን ብትቆርጠው አይሰማም። የሚሰማውና ነርቨስ የሚሆነው እስላም እንዲኩ ነው ስልጤ እንዲህ አድርጎ ካልተባለ አይሰማም። ነገር ግን ለኦርቶዶክስ ቤተክርስቲያን ትልቁ ፈተናና አደጋ ጴንጤና ተሐድሶ እንጂ እስልምና አይደለም። እዛው እርስ በርሱ ስገንበጉ በጠበሱ ማለት ነው። በደንብ አድርጎ ኦርቶዶክስን ህዝብ የሚጠብስልን ተሐድሶና ፕሮቴስታንት ነው። ይበላችሁ፣ በነገራችን ላይ ይበላችሁ። እንደውም በደንብ ይጥበሳችሁ። ለወደፊት ህዝቡ ቤተክርስቲያኒቱ ባዶዋን ስትቀር የዛ ጊዜ ታገኙታላችሁ። በአሜሪካን ታሪክ አይሁዶች በጣም ጥቂት ቁጥር ያላቸው ነገር ግን በፋይናንስ ኃይለኛ የፋይናንስ ባለቤት ስለሆኑ የአሜሪካን ህዝብ የሚያሽከረክሩት አይሁዶች ናቸው። ጴንጤዎችም የሚከተሉት የአይሁዶችን ስትራቴጂ ነው። ደቡብ ላይ ብትሄዱ፣ ማዕከላዊ ኢትዮጵያ ላይ ብትሄዱ ለሙስሊሙ አራጣ በማበደር ሙስሊሙን በኢኮኖሚ ሽባ ያደረጉ የሙስሊሙ መሬትና ገንዘብ የሚወስዱ አራጣ አበዳሪዎች ናቸው። አይሁዶች በዓለም ታሪክ አራጣ በማበደር ማህበረሰብን ወደ ድህነት ቁልቁል የወሰዱ ህዝቦች እንደሆነ ይታወቃል። ሂትለር አይሁዶችን እንዲጠላና እንዲገላቸው ካደረገው አንዱ ነገር ምንድን ነው? የሀገሪቱን ህዝብ ድሃ አድርገው በፋይናንስ እነሱ የበላይ ሆኖ በኢኮኖሚ ችግር ስላመጡባቸው ነው። ታውቃላችሁ። ኢትዮጵያ ውስጥም ጴንጤም እንደዚህ እያደረገ ነው። ለዚህ ነው ከጴንጤ አራጣ አትበደሩ። አራጣ አምላካችን አላህ ሱብሃነሁ ወተዓላ የከለከለ ነገር ነው። መጽሐፍ ቅዱስ ለወንድምህ አራጣ ተበድር ይላል። ጴንጤ ለጴንጤ እርስ በርስ አራጣ አይበዳደርም፣ ወለድ አይበዳደርም። ወለድ የሚያበድሩት ለማን ነው? ጴንጤ ላልሆነ ሰው ነው የሚያባድሩት። እና ጥንቃቄ አድርጎ የስልጤ ህዝብ ከታማችሁ አይቀር መንግስት ይደግፋሉ ኢኮኖሚ ያላችሁ ከተባላችሁ አይቀር ቢያንስ እንደው ለሌላው እንኳን ባይተርፍ ለራሳችሁ መሆን አለባችሁ። ፋይናንስ እንዴት መዝርጋት እንዳለባችሁ፣ እንዴት የኢኮኖሚ ተጠቃሚ መሆን እንዳለባችሁ፣ አገራችሁን እንዴት ማልማት እንዳለባችሁ፣ ይሄ ዲጂታል ፋይናንስ የሚባለው ማወቅ አለባችሁ። መሰራት አለበት። በጣም መሰልጠን አለባችሁ ከታማችሁ አይቀር ማለት ነው። እንደሌላ ቃለሁ እንደዚህ ዲጂታል ፋይናንስ የሚባለው ጠንካራ የፋይናንስ መረብ እንዳልተዘረጋ ቃለሁኝ። ግን ከታማችሁ አይቀር ስሩ። አንደኛ የምትደግፉት መንግስት ራሱ ኖርማሊ እናንተን ለመሰልቀጥ የሚዘጋጅ ነው። እንደምትደግፉት ያውቃል፣ ግን እናንተን አይደግፋችሁም። ነገር ግን እናንተ በስነ ስርዓቱ ከደገፋችሁ አይቀር ጠይቁ፣ ስሩ፣ ተለወጡ፣ ህዝባችሁን ለውጡ። ጴንጤ መጥቶ እንዳይሰለቀጣችሁ፣ የጴንጤ ጅብ መጥቶ እንዳይበላችሁ። የስልጤ ህዝብ እንደ ማረቆ፣ እንደ ጉራጌ፣ እንደ ሀዲያ፣ እንደ ሌላው ደቡብ ህዝብ አይደለም። ደቡብ ላይ በጣም በርካታ ሙስሊም ህዝብ ነበር። ጋሞ ላይ ነበር፣ ጠፍቷል። ወላይታ ላይ ነበር፣ ጠፍቷል።
ሀዲያ ላይ ተመናምነዋል። ጉራጌ ላይ እያመናመኑ ነው። ማረቆን እየተጫወቱበት ነው። የስልጤ ህዝብ ግን ፍንክች ያለ ጠንካራ ህዝብ ስለሆነ ማለት ነው። ለዚህ ነው ኦርቶዶክስ እየወጡ የሚንጫጩት። ለምንድን ነው ኦርቶዶክስ ያላደረግናቸው? ጴንጤዎችም ማለት ነው ስልጤዎችም በማለት ነው። የስልጤ ህዝብ ጴንጤም ኦርቶዶክስ አይሆንም። ለእምነቱ ጠንካራ የስራ ሰው ስለሆነ ማለት ነው። ስለዚህ የስልጤ ህዝብ የሙስሊሙ መገለጫ ነው። በነገራችን ላይ አማራ ክልል ያለው ሙስሊም መብቱን መጠየቅ ጠይቆ አያውቅምና ነው። ምክንያቱም የአማራ ሙስሊም ኦርቶዶክስ በራሷ በልኳ በቅርጿ አድርጋ ነው የቀረጸችው። ሲገፋም ሲበደልም ዝም ነው የሚለው። ጌቶች ብሎ ነው ዝም የሚለው። ጌቶች እንዳሉ ብሎ ነው ዝም የሚለው። ያ ነገር ለምዶ ስለሆነ የኦርቶዶክስ ማህበረሰብ እንዴት ይናገራል ነው። መብቱን የጠየቀ አማራ ስልጤ ነው የሚባለው። ኤኒዌይስ የስልጤ ማህበረሰብ ትምህርት ጠላ አይደለም፣ ኦርቶዶክስ ናት። እንግዲህ ለምን የስልጤ ማህበረሰብ ጴንጤ ካልሆነ በማነው ኦርቶዶክስ ካልሆነ በሚል አንዴ በድግምቱ አንዴ በስድቡ አንዴ በሐሜቱ የሚመጡት ማለት ነው። አስባችሁታል? ያኔ በኢትዮጵያ ታሪክ 400 ህዝብ ላይ ድግምት የሚያደርግ የኦርቶዶክስ ደብተራ ኦርቶዶክስ ለማድረግ ይሄ እንኳ አያሳፍራቸውም እንኳን እኮ። ኤኒዌይስ ሪከርድ አበዛውን። የስልጤ ማህበረሰብ ከታማችሁ ከተሰደባችሁ አይቀር ጠንካራ ፋይናንስ ዘርጉ፣ ጴንጤ ሳይጫወትባችሁ። ጴንጤ ከኢትዮጵያ አልፎ 40 ሀገራት ጋር ኃይለኛ የፋይናንስ መረብ ለመዘርጋት እየሰራ ስለሆነ ነው። እንዳትሰለቀጡ ጥንቃቄ አድርጉ። ሌላውን የጉራጌን የማረቆን ሌላውን ብሔር ብሔረሰብ የበላ የጴንጤ ጅብ እናንተንም እንዳይበላችሁ ጠንክሩ ነው የምለው። እኛም ስልጤ ነን። የስልጤ ማህበረሰብ የኢትዮጵያ ሙስሊም መገለጫ ነው።